እንዲ እንዳትሄዱ ኒውዮርክ ትገባላችሁ። እንዲ ከሄዳችሁ ወደ ፓሪስ ነው እንዲ ከሄዳችሁ ፓሪስ ነው። ሰላም ጋይስ፣ ዛሬ ከማሜና ከቃል ጋር ነን ያለነው። ስለ ኮንሶ ኒውዮርክ በስፋት ትጎበኛላችሁ። ፈታ በሉ፣ ተከታተሉ። ኮንሶን ለማታውቁ ስለ ኮንሶ ሰምታችሁ ለማታውቁ ይሄ እንግዲህ የምታየው ይሄ ሰምታችሁ ላላያችሁት ይህ ቦታ ኮንሶ ኒውዮርክ በመባል ይታወቃል። አሁን አለንበት ኒውዮርክ ራሱ እንደዚህ አታምርም። እውነት ለመናገር ኒውዮርክ ራሱ እንደዚህ አታምርም። ይሄ ይታያችኋል እዚህ ጋር ያለው ዋው ተፈጥሮ ነው። እንዴት እንደተፈጠረኛ በምንም ነገሩንም አልቻሉም። ብዙ መረጃ ለመሰብሰብ ሞከር። ይሄው አንተ ወደዚህ እንደሳያችሁ እዚህ ጋር የሚታያችሁ ትንሽ ለየት ይላል። ከምንም በላይ ደግሞ እዚህ ጋር አዘወር አድርግላችሁ ጋር ከኋላ ያለው ይሄ እንግዲህ በጣም አስገራሚ ነው። ወደ 40 ሜትር አካባቢ ይሆናል ከመሬት ጀምሮ። እኛ ኦልሞስት ወደ 30 ሜትር በላይ ነው ያለነው። ይሄን ይመስላል። እዛ ጋር ፓሪስ ያኛው እንትና ነው እንግሊዝ ምንድን ነው የሚመስለው? ያኛው ፓሪስ ነው። ኒውዮርክ በዚህ በኩል ነው። ኒውዮርክ እንዳትሄዱ ኒውዮርክ ትገባላችሁ። እንዲ ከሄዳችሁ ፓሪስ ታገኛላችሁ። በጣም የሚገርም ተፈጥሮ ያለበት ቦታ፣ በጣም አማይዚንግ ከተገረምንበት ቦታ ኒውዮርክ። ይሄን ነገር ፊልም ላይ ነበር የማውቀው። ቀለብ ደክማላ ማሜ አለካ አለ። እስኪ ምንም አይሸራተትም ማለት ነው። አንዳንዴ በዚህ ያላላ ወዴት እንሂድ ማሜ? ቀስ እያልክ ማሜ። ኤልሳ እንዳያጥወልውል የት እንደደረስን ላሳያችሁ። እስኪ አኖር እንደዚህ ፎቶ እያነሳችሁ ላንሳችሁ። እንደዚህ በጣም ገደል እኮ ነው፣ ገደል ነው በጣም። ሳትካልክ ሄድክ። መመለሻ የለም ብራዘር። ያወቅክ ግባበት። ድንጋዩ እንዴት ነው የቆመበት? ኬን የመጣው ማሜ በዛቱ ጉብራ ነው አንድ የሚሆነው የተንፏቀቅን ማሚላ ሚኒሼ ነው ዝርያ ሚኒሼ ኮንሶ ነው በል ወዬ ማሚላ ወዬ በላቸው ዝርያ ማን ፈታው ቅርባት ነው ና በደውና ኡፍ ነው ወደ ኮንሶና ይላል። ወዴት? እሺ አስጎብኚ ኤልሳን ጎብኛችንን እየተከተልን ሌትስ ጎ